አንድ ያነበብኩትን ነገር ላጋራችሁ። እስከ መጨረሻው ይጠቅማችኋል። ወዳጁን ለመጠየቅ ያሰበ አንድ ሰው ከቤቱ ወጥቶ ወደ 30 ደቂቃ የሚፈጅ የእግር ጉዞ ካደረገ በኋላ መድረስ ወደሚገባው የጓደኛው ቤት ደረሰ። ከእሱ ጋር እሱ በሄደበት ሁሉ የሚከተለው በጣም የሚወደው ውሻው እንደተለመደው ተከትሎት መጥቷል። ሰውየው ወዳጁ ቤት ሲደርስ ከወዳጁ ጋር ሰላምታ ከተለዋወጠ በኋላ ወዳጁ ያ ሁል ጊዜ በሄድክበት የሚከተለው ውሻስ የታለ ብሎ ከመጠየቁ ውሻው እያለከለከና በውሃ ጥም ለአጩን እያዝረከረከ ከባለቤቱ ጀርባ ብቅ አለ። የዚህ ሰው ወዳጅ የሰውየውን አለመድከም ከውሻው ማለክለክ ጋር አነጻጸረና ውሻን ምን አድርገው ነው እንደዚህ የደከመው? አንተ ምንም የድካም ስሜት አይታይብም፣ እሱ ግን በጣም ደክሟል አለው። ልክ በውሻው ላይ እንደጨከነበትና ችላ እንዳለው አይነት ስሜት በሚሰጥ ሁኔታ። የውሻው ባለቤት ይህ የለመደውና በሄደበት ሁሉ ሰዎች የሚጠይቁት ጥያቄ በመሆኑ ብዙም ሳይገረም እንዲህ አለው፣ የሚገርም ነገር ሁለታችንም ከቤት ተነስተን እኩል መንገድ ነው የመጣ ነው። በእኔና በእሱ መካከል ያለው ልዩነት እኔ ቀጥ ብዬና ተረጋግቼ ነው የመጣሁት። እሱ ግን አንዴ ወደ ግራ አንዴ ደግሞ ወደ ቀኝ ሲባዝን፣ አንዴ አንድን ነገር ሲያባርር፣ አንዴ ደግሞ ቆም ብሎ መሬቱን እያሸተተ አንድን ነገር አገኛለሁ ብሎ ሲቆፍር፣ እኔ ስርቅበት ደግሞ እኔ ጋር ለመድረስ ሲሮጥ፣ ሁሉ ጊዜ እሱን የሚያደክመው ይህ ቅብጥብጥ ባህሪው ነው አለው። አያችሁ፣ ለካ ያለ መጠን የሚያደክመን መንገዳችን ብቻውን አይደለም። ለካ የሚያዝለን ስራችን ብቻውን አይደለም። ለካ በቀኑ መጨረሻ ላይ ዝልፍልፍ የሚያደርገን የቀኑ ዋና ዓላማችን አይደለም። እኛን የሚያደክመንና ዝለት ውስጥ የሚከተን በመንገዳችን ላይ በማያገባን ነገር እየገባን ወዲና ወዲያ የምንለው ነገር ነው። ስለዚህ በመንገዳችን ስንሄድ እንዳንዝል ስለማያገባን ሰው ማውራት ማቆም አለብን። በማይመለከተን ቦታ መገኘት ማቆም አለብን። ምንም ለውጥ በማናመጣለት ነገር ላይ መከራከርን መተው አለብን። በአጭሩ የምናደርገው ነገር ሁሉ ከዋናው የሕይወታችን ዓላማና እሴት ጋር መጣጣሙን ማሰብ አለብን። እኔ ይህ ጽሑፍ በጣም ነው ያስተማረኝ። እናንተንም አስተምሯችኋል ብዬ አስባለሁ። ሰላም ሁኑልኝ።